እንደዚህ አይነት መሐይም መሪ አይቼም ሰምቼም አላውቅም። ሰባተኛ ንጉስ እናቴ ነገረችኝ ብሎ ሲያወራ እንግዲህ አናቅም እናቱ ነግራለች አልነገረችም አናቅም። እንደዛ ብሎ ሲያወራ የህዝብ ስልጣንን አልቀበልም ማለት ነው አብይ። ስለዚህ እናንተ ባሪያዎች ናችሁ። ህወሓትን ትፈራለህ? አዎ መፍራትም አለብህ። የተደራጀ ፖለቲካና ሰራዊትን መፍራት አለበት አብይ ለስልጣኑ። የታየ ላይ የተከፈተ ክስን ካየው አብይን ያሳመመበት ቦታ ነው። ምንድናቸው እነኚህ? እንደዚህ አይነት ጭካኔ የገዛ ህዝቡን ለኦሮሞ ህዝብ ነው የቆምኩት፣ ኦሮሞ አለፈለት፣ ከዚህ ያህል ጊዜ በኋላ የእናንተ ልጆች ናቸው ቤተ መንግስት ያሉት እያሉ እየተናገሩ ከማንም ባልተናነሰ ሁኔታ አንዳንዴም በከፋ መልኩ የኦሮሞ ህዝብ ነው በዚህ ስርዓት እየተጨቆነ ያለው እየተገደለ ያለው። ለምን ይመስላል ዶክተር ሚልኬሳ? እኔ እንደዚህ አይነት መሐይም መሪ አይቼም ሰምቼም አላውቅም። የኦሮሞ ህዝብ ያምናል፣ ካመነ ካንተ ጋር ይኖራል። እኔ ለምን ኦሮሞ ህዝብን እንደዚህ እንደጠላ አላውቅም፣ በእውነት አላውቅም። የኦሮሞ ህዝብ ጥላቸው በጣም ስር የሰደደ ነው። እንግዲህ የኦሮሞ ህዝብ ትግል አንተ ታውቀዋለህ፣ ከሌላው ኢትዮጵያውያን ጋር በሰላም በእኩልነት በፍትህ መኖር ይፈልጋል። አምባገነን የሚባልን አይቀበልም፣ በባህሉም አይቀበልም አምባገነንን። ስለዚህ ዲሞክራሲን የምትጠይቅ ከሆነ ይጨፈጭፋል አብይ። አብይ ደግሞ ሲጀመር ሰባተኛ ንጉስ እናቴ ነገረችኝ ብሎ ሲያወራ እንግዲህ አናቅም እናቱ ነግራለች አልነገረችም አናቅም። እንደዛ ብሎ ሲያወራ የህዝብ ስልጣንን አልቀበልም ማለት ነው አብይ። ስለዚህ እናንተ ባሪያዎች ናችሁ። ይሄ ደግሞ ማንም የኦሮሞ ህዝብም የትግራይ ህዝብም የአማራ ህዝብም ሁሉም ኢትዮጵያውያን አይቀበሉም እንደዚህ አይነት። ዛሬ የንግስና ዘመን አይደለም፣ የትም ቦታ እንደዚህ አይነት ተቀባይነት የለውም። እንደዚህ አይነት ስነ ልቦና ውስጥ ያለው አብይ ብቻ ነው እንደዛ አይነት ህልም ውስጥ ያለ። ሌላው ኢትዮጵያዊ እኔ አላውቅም። እዚህ አይነት ንጉስ ሆናለሁ፣ ሌላው ባሪያ ትሆናለህ፣ ህግ የለም፣ የሁሉንም ስልጣን ሰብስቤ በእጄ ይዛለሁ ብለህ የምትሄድ ከሆነ ብቻህን ነው። ሁሉንም ጨብጣለሁ ብለህ አንድንም ሳትጨብጥ ትባረራለህ። ይሄ ነው አብይ ላይ እየደረሰ። አብይ ለምን እንደዚህ ኦሮሞን ጠላ? ለምን እንደዚህ አማራን ጠላ? ለምን እንደዚህ ትግራይን ይጠላል? እኔ እንደው ኦኬ ህወሓትን ትፈራለህ? አዎ መፍራትም አለብህ። የተደራጀ ፖለቲካና ሰራዊትን መፍራት አለበት አብይ ለስልጣኑ። ህዝብን ግን አንተን የሚደግፍ ህዝብን ለምንድን ነው የምትበላ? እኔ ግራ የሚገባኝ ምን አደረገ የኦሮሞ ህዝብ? ለአብይ ሁሉንም ነገር ሆነ። የአማራ ህዝብ ለአብይ ሁሉንም ነገር ሆነ። ምን አጠፋ ህዝቡ? ሰይፉን መዞ ለምን እንደሚያርዳቸው አላውቅም። ምንም አይገባኝም። እኔ አንድ ምን ልሆንልህ ብሎ ሰው ከጠየቀ ሁሉንም ነገር አድርጎልህ ለምንድን ነው ተመልሰህ የምትበላቸው? ለምንድን ነው በድሮን የሚጨፈጭፋቸው? ለምንድን ነው ሴት ህፃናቶችን በተለያዩ እዛ አካባቢ የሬፕ ካምፕስ እያቋቋምክ ለምንድን ነው ህዝቡን የምታፈርሰው? የህዝቡን ስነ ልቦና ለወደፊት ህዝቡ መኖር የለበትም? እኔ
በሽተኛ ነው ሰውየው በጣም በሽተኛ ነው። ከሰውነት የወጣ ሰው ነው። ስለዚህ አሁን እያወራን ያለነው ተራ ኢትዮጵያዊ ተራ ዜጋ ጭንቅላት ያለው የሚያስብ ለወደፊት አገር የሚያስብ ሰው አይደለም። እያወራ ነው ያለነው በጣም በክፉኛ በሽተኛ የሆነ ሳይኮፓት ማታ ያሟል። በእርግጥ ያሟል። ከመሸ ዞር ካላለ ወይ በመኪና የሆነ ለቅሶ ቤት ውሰዱኝ ይላል፣ ወይ ደግሞ ሰርግ ቤት ካለ እዛ ውሰዱኝ፣ ወይ ታዋቂ ሰው ካለ እሱ ጋር ውሰዱኝ። የሆነ መተንፈስ አለበት። እዛ ሄዶ እያወራ ምናምን የሳይኮሎጂ ችግርም አለበት እና በሽተኛ ነው። አይ ቲንክ በጣም አደገኛ የሆነ የቢሄቨሩ የነ ሂትለር የተለያዩ የፋሽስት መሪዎች የጭንቅላት ችግር ያለባቸው ከነሱ ጋር ይመሳሰላል። እንደዚህ አይነት ሰው እንደው ሰው ነው ብለህ አናላይዝ አታደርግም። በጣም ለየት ያለ በጣም ጭካኔ የተሞላ ስነ ልቦና ስላለው ሞትን ካልሰማ ደስ አይለውም። ሰው ካላለቀሰ ደስ አይለውም። የሱ ሰርግ ህዝብ ሲያለቅስ ነው፣ ህዝብ ሲቸገር ነው። እና ይሄንን አውቃለሁ ነው ባይዘው እሱ ሰው ሲሞት እኛ በጣም አብረን ኢትዮጵያ ውስጥ እንግዲህ አብረን መንግስት ሆነናል። አንድ ሰው ሲሞት እኛ እንንቀጠቀጣለን። አንድ ሰው ተገደለ ሲባል ጭንቅ ውስጥ ነው የምትገባው። እሱ ግን ደስታውን አይችልም። ሎተሪ ነው በቃ የሆነ እንትን ክራይሲስ ደስ ይለዋል በቃ። እና እንዲህ አይነት ሰው እኔ ለምን ኦሮሞ ላይ ጨከነ ብለህ ብትጠይቀኝ እኔ በጣም በሽተኛም ስለሆነ አናሊሲሳችን ከነባር የሆነ አናሊሲስ ወጣ ማለት አለብህ ለማለት ነው። በሁለቱም ቋንቋዎች ተናግሯል ታዬ። እና ከዛ ታዬ ከተናገራቸው ወንጀል ሆኖ ታዬ ላይ ቀረቡት ማለት አብይን ያስደመሙት አብይን እንቅልፍ ያሳጡት ጉዳዮች ክስ ሆኖ የቀረቡ ናቸው። አንደኛ የሶስቱ ክሶች አዳዲስ ክሶች ተደርጎ ተመልምሎ ከዛ አውጥቶ ከሆርን ኮንቨርሴሽን አዳምጠው ኮሜንቶቹን ሁሉ አንብበው የጻፉት እንትኖች ለነገሩ አብይ ራሱ ነው አዳምጠው ምነግራቸው እንደዚህ ይሄንን እንትን ወሰዱ እዚህ ጋር እንደዚህ ብለዋል ይሄንንም ወንጀል ነው ብሎ አብይ ራሱ ነው የአቃቢ ህጎችን ኦሬንት የሚያደርገው። ለምን መሰለ እኔ ታዬ ላይ የተከፈተ ክስን ካየው አብይን ያሳመመበት ቦታ ነው። ምንድናቸው እነኚህ? የመጀመሪያ ክስ ቁጥር 1 ላይ ለምሳሌ ታዬ ምንድነው ያለው? ምንድነው ወንጀል ሆኖ የቀረበበት? አንዱ የጎንዮሽ ጉዳይ ንትርክ ተውና ተባበሩ፣ አንዱ ናችሁ፣ ወንጀለኛው አንድ ሰው ነው አለ። የኢትዮጵያ ምሁራን የሁሉም ኢትዮጵያውያን ይሄ ጎንዮሽ ጉዳይ ተው ይቅርባችሁ፣ እሱ የአብይ ሴራ ነው እና ዋናው ላይ አነጣጥሩ ነው ያለ። ክሱ ላይ ምንድነው የተባለው? ኢትዮጵያውያን የጎንዮሽ ጭቅጭቅ ተውና አንድ ላይ ሆናችሁ ለውጥ አምጡ ብሎ ወንጀል ሰራ ነው የሚለው ወንጀሉ ውስጥ የተጻፈው።
አሁን አንተ ያውንን መሳይ ኢትዮጵያውያን የጎንዮሽን ግጭት አቁሙ አንድ ሆኑ ብትል ወንጀል ነው መሆን ያለበት። የተባረከ ሐሳብ አይደለም። አንዱ የታየ ወንጀል ይሄ ነው እንግዲህ ታየ እንደዛ አለ። ሌላው ደግሞ የሚገርም ነገር ምሁራን ማህበረሰቡን አንቁ፣ አስተምሩ፣ አደራጁ፣ ቀስቅሱ በማለት ወንጀል ሰራ ይላል እና ምሁራን ሚኒስትሩ የኢትዮጵያ ምሁራን ትክክለኛ የኢትዮጵያ ምሁር ምንድነው የሚሰራ? ማህበረሰቡን ማስተማር ነው ያለበት፣ መቀስቀስ ነው ያለበት፣ ማደራጀት ነው ያለበት። የኢትዮጵያ ምሁራን ይህንን እያደረገም አይደለም። ለዛ እንደው ታየ ግን ስራችሁን ስሩ ነው ያለው። ይሄ ወንጀል መሆን አይችልም። ግን አብይ አመመኝ አለ። ሌላ ደግሞ አማራ ህዝብን ቀሰቀሰብኝ ይላል። ታየ አማራ ህዝብን ቀሰቀሰብኝ። እንዴት? አማራን ላጠፋ ነው ብሎኛል በማለት አማራ ህዝብን ቀሰቀሰብኝ ይላል። ክሱ ላይ ነው እንደዛ ይላል። አማራን ራሱ እያጠፋ አይደለ አብይ? ታየ እኮ መሬት ላይ የሚታየውን ነገር በአፍ ደግሞ ተነግሮኛል ይመሳሰላል ነው አይደለ ጉዳዩ? ታየ ይህንን ደግሞ ለታየ ብቻም ሳይሆን ለብዙ ሰው ነው የተናገረው አብይ፣ ለኔም ጭምር አማራን ላጠፋላችሁ ነው ብሎ ተናግሯል። ለኦሮሚያ ባለስልጣናት እንደዛ ነው የሚለው። አማራ ህዝብ መቼ ነው ጠላት የሆነው? የሚያሳዝን ነው። ይሄ ክፉ አረመኔ አንድን ህዝብ ጠላት አድርጎ ሌላውን ደግሞ እያደራጀ እንደዛ ይላል። ታየ እንዳም ይሄንን ሲናገር የሚደርስብኝ ሁሉ አይታወቅም ልናገር ብሎ ነው የተናገረው። ይሄ ምስጢር ሆኖ እንዳይቀር ብሎ ነው የተናገረው። እና ይሄ እንትኑ አብይን አሳመመው። ብዙ ነገር ነው እንግዲህ ክሱ ውስጥ የተካተተው። የሚገርም ነገር ኦሮሚያን በተመለከተ ታየ ብዙ ነገር ብሏል። ኦሮሚያን በተመለከተ እንደው የኦሮሚያ ባለስልጣንም ስለሆነ ብዙ ነገር ኦሮሚያ ውስጥ ድምጻችሁን አጥፍታችሁ ግደሉ ሸኔ ብላችሁ የጠረጠራችሁት ብሏል አብይ ብሎ ተናግሯል ታየ። ይሄ ወንጀል ሆኖ አልቀረበበትም። የሸኔ ቤተሰብን እሰሩ አንገላቱ ምናምን ብሎ አቅጣጫ ሰጥቷል ብሎ ታየ ተናገረ። ይሄ ወንጀል ሆኖ አልቀረበበትም። ኦሮሚያን በተመለከተ ምንም አይነት ወንጀል ሆኖ ለታየ አልቀረበም። ለምን መሰለህ? ሌላው በኋላ መጣበታለሁ። ቆይ ሌላው የመከላከያ ሰራዊት የሰሜን እዝን እኛንን በሴራ እንዲመታ ያደረግነው ብሎ ለ2500 ካድሬ አብይ የተናገረው ታየ በአደባባይ ለኢትዮጵያ ሕዝብ ተናገረ። ይሄ ወንጀል ሆኖ ቀረበ። ሌላው ደግሞ ብልጽግና የለም አሁን ያለው ማፊያ ስርዓት ነው፣ ለአብይ የተገነባ በአብይ የተገነባ ለአብይ የገደለ የሚሄድ ማፊያ ነው እንጂ ብልጽግና የሚባል ቡድን የለም። ይሄም እንደ ክስ ሆኖ ቀረበበት። ታየ ላይ እንግዲህ ለምንድን ነው አንድ ሆናችሁ ተባብራችሁ የችግሩ ባለቤት ላይ ፎከስ አድርጉ ያለው? አማራን በተመለከተ ታየ የተናገረው፣ የትግራይ ጉዳይ በተመለከተ ታየ የተናገረው ለምን እንደው በኦሮሚያ ምንም አይነት ወንጀል ሆኖ ለታየ አልቀረበም።